ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራሁ አብሬያችሁ የምቆየው ክፍሌ አለሙ ነኝ። በተለያዩ የአፍሪካ ሀገራት በግብርና ዘርፍ የሚሰሩ አካላት በከፋ ዞን አዲዮ ወረዳ ቦቃ ቀበሌ በመገኘት ማህበረሰብ አቀፍ የቦንጋ በግ ዝርያ ማሻሻያ ላይ የልምድ ልውውጥ አደረጉ። ከኬንያ፣ ቡሩንዲ፣ ኡጋንዳ፣ ናሚቢያ፣ ቦትስዋናና ከሌሴቶ የመጡ ተመራማሪዎችና የመንግስት የስራ ኃላፊዎች በልምድ ልውውጡ ላይ ተገኝተዋል። የቦንጋ ግብርና ምርምር ማዕከል ዋና ዳይሬክተር አቶ ዘላለም አባተ በዚህ ወቅት እንደተናገሩት የቦንጋ በግ ከሌሎች የበግ ዝርያዎች በክብደት ፈጣን እድገትና በአጭር ጊዜ ለርቢ በመድረሱ ተመራጭ መሆኑን ተናግረዋል። በልምድ ልውውጡ የተሳተፉ አካላት በሰጡት አስተያየት ካዩት ነገር ብዙ ልምድ ማግኘታቸውን ገልጸው ወደፊት በህጋዊ መንገድ የዝርያው ተጠቃሚ ለመሆን ፍላጎት እንዳላቸው ጠቁመዋል። ጎብኚዎቹ ለተደረገላቸው አቀባበልም ምስጋናቸውን አቅርበዋል። በልምድ ልውውጡ በኢትዮጵያ የኢካርዳ አስተባባሪዎች ዶክተር አይናለም ኃይሌና ዶክተር ተስፋዬ ጌታቸውን ጨምሮ ሌሎች ከተለያዩ የአፍሪካ ሀገራት የተውጣጡ ተመራማሪዎች ተሳትፈዋል። ዘገባው በደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ጣቢያ ነው። ከ98 ሚሊዮን ብር በላይ ወጪ የተደረገበት በምዕራብ ኦሞ ዞን የቱም ከተማ የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት ተመረቀ። የክልሉ ሕዝብ መሰረታዊ ጥያቄ የመሰረተ ልማት ፍትሐዊ ስርጭት በመሆኑ የክልሉ መንግስት ለጥያቄዎቹ ምላሽ ለመስጠት እየሰራ መሆኑን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናግረዋል። ተጨማሪ አለን። በ2015 የካቲት ወር በባስኬት ፈንድ የተጀመረው ፕሮግራሙ 55 በመቶ በረዥም ጊዜ ብድር፣ 45 በመቶ ደግሞ በክልሉ መንግስት እንዲሁም በምዕራብ ኦሞ ዞን አስተዳደርና በማጂቱም ከተማ አስተዳደር ወጪው ተሸፍኗል። ከ10 ሺህ በላይ ህዝብን የንጹህ መጠጥ ውሃ ተጠቃሚ ያደርጋል የተባለው የውሃ ፕሮጀክቱ 4 የውሃ ምንጮችን፣ 2 የማጠራቀሚያ ገንዳዎችንና 6 ቦኖችን ይዟል። ከዚህ በተጨማሪም 9.13 ኪሎ ሜትር የዋና መስመር ዝርጋታና 21.8 ኪሎ ሜትር የማሰራጫ መስመር ዝርጋታን አካቷል። ከንጹህ የመጠጥ ውሃ ግንባታው ጋር ተያይዞም የቱም ከተማ የንጹህ መጠጥ ውሃና ሳኒቴሽን ጽህፈት ቤት ግንባታና 2 ሞዴል የህዝብ መጸዳጃ ቤቶች ግንባታም ተከናውኗል። ፕሮጀክቶቹን መርቀው የከፈቱት የውሃና ኢነርጂ ሚኒስቴር ዴኤታ ክቡር አምባሳደር ዶክተር አስፋው ዲንጋሞና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ናቸው። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በእንኳን ደስ ያላችሁ ንግግራቸው የክልሉ ህዝብ መሰረታዊ ጥያቄ ፍትሐዊ የመሰረተ ልማት ስርጭት ነበር ብለው የክልሉ መንግስት ለህዝቡ ጥያቄ ደረጃ በደረጃ ምላሽ ለመስጠት እየሰራ መሆኑን ገልጸዋል። መንግስታችንና ፓርቲያችን ባለፉት 6-7 ዓመታት ውስጥ በተለይ ፍትሐዊ የልማት ስርጭትን፣ ፍትሐዊ የህዝብ ተጠቃሚነትን ለማረጋገጥ ከምን ጊዜውም በበለጠ በልማት ወደ ኋላ የቀሩ አካባቢዎችን በተለየ ሁኔታ በመቃኘት በእነዚህ አካባቢዎች ላይ የሚሰሩ የልማት ስራዎችን ቅድሚያ በመስጠት በዛም ተጨባጭ ውጤቶችን እያስመዘገበ መጥቷል። ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ ከፍተኛ የሆነ ገንዘብ የወጣባቸውን የውሃ መሰረተ ልማቶች ህዝቡ በአግባቡ እንዲጠብቃቸውና እንዲንከባከባቸው አሳስበዋል። አልፎ አልፎ የሚከሰት በማወቅም ባለማወቅም እነዚህ መሰረተ ልማቶች ላይ የሚደርስ ጉዳት አለ። በቅርቡም ትንሽ ጉዳት ገጥሞን ቶሎ ብለን ማስተካከያ አድርገናል። ይሄ ልዩ ትኩረት ይሻል። የቱም ከተማ ህዝብ ይህንን ተቋም እንደ ንብረቱ፣ እንደ ቤቱ፣ እንደ ከብቶቹ ሊጠብቅ ይገባል። የውሃና ኢነርጂ ሚኒስቴር ዴኤታ ክቡር አምባሳደር ዶክተር አስፋው ዲንጋሞ የውሃ ፕሮጀክቱ የዓለም የውሃ ቀን እየተከበረ ባለበት ቀን በመመረቁ ታሪካዊ ነው ብለዋል። እኔ ብዙ የምናገረው ባይኖርኝም ግን ዛሬ የዓለም የውሃ ቀን ነው። ማርች 22 ነው ዛሬ። ስለዚህ እኔ ታሪክ አጋጣሚ እንደሆነ አይገባኝም፣ ግን በዓለም የውሃ ቀን የተመረቀ መሆኑ በታሪክ የሚመዘገብ ይሆናል ብዬ አስባለሁ። የዓለም ውሃ ቀን ሁል ጊዜ ውሃ እጅግ በጣም ኢምፖርታንት እንደሆነ ለሰው ልጅ በጣም ጠቃሚ እንደሆነ ስለምታስብ በየዓመቱ ማርች 22 ይታሰባልና ሚኒስቴር መስሪያ ቤታችንም ዛሬ እንደ ሌላው ሁሉ
በሚኒስቴር መስሪያ ቤቱ ግቢ በከፍተኛ ድምቀት እያከበረ የሚገኝበት ቀን በመመረቁ ይሄ ውሃ አገልግሎት ታሪካዊ ነው ብዬ መውሰድ እፈልጋለሁ። በአጠቃላይ ግን እንኳን ደስ አላችሁ። ውሃውን ተንከባከቡት። ማንኛውንም አይነት ድጋፍ ደግሞ ከሚኒስቴር መስሪያ ቤታችን እንደማይለያችሁ ቃል እየገባን የትኛውንም አይነት ማቴሪያል የዕቃ ሁሉንም ድጋፍ ለማድረግ ቃል እንገባለን። አሁንም ሰጥተናቸዋል። ስለዚህ በዚህ አይነት መልኩ በጋራ ተባብረን ውሃ አገልግሎቱን ብቁ እንዲሆን ለማድረግ እንሰራለን የሚል ሀሳብ አለኝ። አመሰግናለሁ። የክልሉ ውሃና ኢነርጂ ቢሮ ኃላፊው ኢንጂነር በየነ በላቸው ክልሉ ከተመሰረተ ወዲህ 1 ቢሊዮን ብር ወጪ የተደረገባቸው 270 ፕሮጀክቶች ተጠናቀው አገልግሎት እየሰጡ መሆኑን ገልጸዋል። ከዛሬ 3 ዓመት በፊት ክልላችን የሀገሪቱ 11ኛ ፌዴሬሽን አካል ሆኖ ሲመሰረት የክልሉ ውሃ ሽፋን 32.7% ነበር። የክልሉ መንግስት ይህን ነባራዊ ሁኔታ መቀየር የሚያስችል መጠነ ሰፊ ስራዎችን ሰርቶ በርካታ ስራዎችን በማጠናቀቅ ህብረተሰቡ የንጹህ መጠጥ ውሃ ተጠቃሚ እንዲሆን ማድረግ አስችሏል። በዚህም ባለፉት 3 ዓመታት በክልል መንግስት ወደ 45 የሚሆኑ ፕሮጀክቶችን ማጠናቀቅ ችለናል። በዞን እና ወረዳ ወደ 108 የሚሆኑ ማጠናቀቅ ተችሏል። መንግስታዊ ባልሆኑ ድርጅቶች እንደዚሁም ማህበረሰቡ በራሱ አቀፍ የሰራቸውን ጨምሮ ወደ 117 በድምሩ 270 ፕሮጀክቶች በላይ ማጠናቀቅ ተችሏል። በእነዚህ ባጠናቀቅናቸው ፕሮጀክቶችም ከ450 ሺህ ህዝብ በላይ የንጹህ መጠጥ ውሃ ተጠቃሚ እንዲሆን በማድረግ የክልሉን ውሃ ሽፋን የዛሬ 3 ዓመት በፊት ከነበረበት 32.2 ከነበረበት ወደ 43.7% ማድረስ ተችሏል። ከላይ የተጠቀሱ ፕሮጀክቶችንም ለማጠናቀቅ ከ1 ቢሊዮን በላይ በጀት በስራ ላይ ውሏል። ኢንጂነር በየነ በአሁኑ ሰዓትም ተጨማሪ 26 የሚሆኑ ፕሮጀክቶች በግንባታ ሂደት ላይ መሆናቸውን አብራርተዋል። ከዚህ በተጨማሪም በአሁኑ ሰዓት 26 የሚሆኑ የንጹህ መጠጥ ውሃ ግንባታ ፕሮጀክቶች በግንባታ ሂደት ላይ የሚገኙ ሲሆን ለዚህም ውለታቸው ወደ 1.7 ቢሊዮን የሚጠጋ ገንዘብ ተበጅቶ በግንባታ ሂደት ላይ ይገኛል። እነዚህ ፕሮጀክቶችንም ስናጠናቅቅ የክልሉን ውሃ ሽፋንም በከፍተኛ ደረጃ የሚያሳድግ ሆኖ ከ150 ሺህ ህዝብ በላይም ተጠቃሚ ሊያደርጉ የሚችሉ ፕሮጀክቶች እንዳሉን ለመግለጽ ነው። የቢሮ ኃላፊው የቱም የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት በተያዘለት ጊዜና ጥራት እንዲጠናቀቅ ከፍተኛ አስተዋጽኦ ላደረጉ አካላት ምስጋናቸውን አቅርበዋል። የውሃ ተቋማቱ ተመርቀው አገልግሎት መስጠት በመጀመራቸው መደሰታቸውን ከቱም ከተማ ነዋሪዎች መካከል ቄስ አሰፌ አድማሱና አቶ ታረቀኝ ሽፈራው ነግረውናል። በእውነት አካባቢው በፊት በውሃ ችግር ተሰቃይተን ነበር ያለ ነው። በጣም ነበር የተሰቃየ ነው። ከዚህ ወንዝ እየሄድን እየተቀዳ ባህያ በጋሪ በጣም ሰው ስቃይ ላይ ነበር የነበረው። ስለዚህ አሁን መንግስታችን እንደዚህ ያለ ነገር መጥቶ አሁን ሲያደርግልን በጣም ደስታ እየተሰማን ነው። አንድ ቦኖ ላይ ለምሳሌ 300 ጀሪካን ይኖር ነበር። 300 ጀሪካን ሰልፍ ይዞ በ2 ቀን በ3 ቀን ነው ወረፋ የሚደርሰን እና ችግሩን ተረድቶልን የህብረተሰቡን አካባቢውን እንደዚህ አድርጎ ሲያሻሽልልን እኛ በእውነት ደስታ እየተሰማን አካባቢውን ደግሞ ይህንን ደግሞ አሁን የተተከለልን ውሃችንን በአካባቢው በንጹህ ልንጠብቅ ልንጠቀም እንወዳለን። በእውነቱ እንደኛ ከተማ አስተዳደር ውሃ ዛሬ መመረቁ በጣም ደስታን ጭሮብናል። ምክንያቱም ከዚህ በፊት በርካታ የውሃ ችግር ነበረብን። አልፎም በበጋ ሰዓት የሚቆራረጥበት የኃይል መዳከም እንዳልተፈለገ ማህበረሰቡም ላልተፈለገ ወጪ እየተዳረገ ያለበት ሁኔታም ነበረ። ውሃ በማጣት ምክንያትም ብዙ ቦታዎችን እየሄዱ እናቶች፣ ሌሎችም ማህበረሰቦች እየለፉ የተንከራተቱ ውሃ የሚያገኙበትና የሚጠቀሙበትን አግባብ ነበረ የምናየው ነበረ። አሁን ላይ ግን ውሃ በየቤታችን በሁሉም ቤት ማለት ነው ውሃ ገብቶ ንጹህ ውሃ ተጠቃሚ ሆነናል። ይሄ ደግሞ እንደ ከተማ ነዋሪነቴ በጣም ትልቅ ደስታ ነው
እየተሰማኝ ያለውና ሁሉም በዚህ አጋጣሚ የቱም ከተማ ነዋሪዎች በሙሉ እንኳን ደስ አላችሁ ነው ልል የምፈልጉ። በውሃ ተቋማቱ ምረቃ ወቅት የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ፣ የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቱ አኩ፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም፣ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸውና የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ፍቅሬ አማንን ጨምሮ የፌዴራል፣ የክልል፣ የዞንና የወረዳ ከፍተኛ አመራሮች ተገኝተዋል። በአርብቶ አደር አካባቢዎች ፍትሐዊ የልማት ተጠቃሚነት እንዲረጋገጥ በትኩረት እየተሰራ መሆኑን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአርብቶ አደርና ቆላማ አካባቢዎች ቢሮ ገለጸ። ቢሮው በካፋና ምዕራብ ኦሞ ዞኖች የሚገኙ የአርብቶ አደር አካባቢዎችን በመንገድ መሰረተ ልማት ተጠቃሚ ማድረግ የሚያስችል ውል ከድሪምላንድና ሙናክ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበራት ጋር ተፈራርሟል። ተጨማሪውን አዘጋጅቶታል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቆላማ አካባቢና አርብቶ አደር ቢሮ ኃላፊ አቶ ታምሩ ቦኒ የአርብቶ አደርና ቆላማ አካባቢ ማህበረሰቦችን የልማት ተጠቃሚ ለማድረግ ጥናቶች ሲደረጉ መቆየታቸውን ተናግረው ከክልሉ በተመረጡ ዞኖችና ወረዳዎች የሚገነባ የመንገድ መሰረተ ልማት አንዱ መሆኑን አብራርተዋል። እንደሚታወቀው የአርብቶ አደር አካባቢዎች በርካታ የልማትና የመልካም አስተዳደር ስራዎቻቸው ወደ ኋላም የቀሩ በተለያየ ምክንያቶች ወደ ኋላ የቀሩ ከመሆኑ ጋር ተያይዞ እነኚህ ችግሮችን ሊቀርፍ በሚችል መልኩ ፍትሃዊነትን ጠብቀን እነኚህ ስራዎችን ስንሰራ ነበረው። ስለዚህ እነኚህ ስራዎች አሁን ጥናትና ዲዛይን አምና ሰርተናል፣ የሰልፍ ዶክመንት አዘጋጅተናል። ዘንድሮ ደግሞ በዘንድሮ ዓመት በ2017 ዓመተ ምህረት በድምሩ ወደ 81 ኪሎ ሜትር መንገድ ግንባታ ነው። የአምና ጥናትና ዲዛይን ነው፣ የዘንድሮ ግንባታ ነው የምናካሂደው። የጥናትና ዲዛይን የሰራ ነው በሁለት ዞኖች እና 3 ወረዳዎች ላይ ነው የሰራ ነው። ጠቅላላ ወደ 180 ያህል ኪሎ ሜትር ጥናትና ዲዛይን ሰርተን ነበረ። እሱም አንዱ በካፋ ዞን ጎባ ወረዳ ከኡፊት ጋራሙጂ የሚወስደው መንገድ ነው። ሁለተኛ በምዕራብ ኦሞ ዞን ከጨበራ ያርጣ የሚባል አካባቢ የሚወስድ አካባቢ ነው። ሶስተኛ ያጠና ነው በሱርማ ወረዳ እዛው ምዕራብ ኦሞ ዞን ውስጥ በሱርማ ወረዳ ከቱልጊት ካሪሞጋ የሚወስድ መንገድ ነው። በድምሩ እነኚህ 3 መንገዶች በሁለት ዞኖች 180 ኪሎ ሜትር ነው ጥናትና ዲዛይን ይሰራ ነው። ኃላፊው አክለው በተያዘው በጀት ዓመት አጠቃላይ 81 ኪሎ ሜትር መንገድ እንዲጀመር የድሪምላንድና ሙናክ የኮንስትራክሽን ኃላፊነቱ የተወሰነ የግል ማህበራት ጋር የመግባቢያ ውል መፈራረማቸውን ተናግረው ፕሮጀክቶቹ በተያዘላቸው ጊዜ ገደብ እንዲጠናቀቁ የበኩላቸውን ድርሻ እንደሚወጡም አስረድተዋል። የመንገድ ግንባታ በካፋ ዞን ጎባ ወረዳ ከኡፊት እስከ ጋራሙጂ 31 ኪሎ ሜትር፣ ከምዕራብ ኦሞ ዞን እስከ መኤኒት ጎልዲያ ወረዳ ከጨበራ እስከ ያርጣ 30 ኪሎ ሜትር እንዲሁም ከተልጊት እስከ ካሪሞጋ 20 ኪሎ ሜትር መሆኑን ያነሱት አቶ ታምሩ ቦኒ በዚህም በአጠቃላይ ወደ 400 ሚሊዮን የሚደርስ በጀት መመደቡን ተናግረዋል። 81 ኪሎ ሜትር አካባቢ ነው ከኡፊት ጋራሙጂ ያጠና ነው። ጥናትና ዲዛይን ካደረግነው ውስጥ ዘንድሮ በየሎቱ ነው የተከፋፈለው። ዘንድሮ የምንጀምረው ከኡፊት ጋራሙጂ እስከ 31 ኪሎ ሜትር የሚሆን ነው የሚሰራው። በመኒት ጎልዲያ ወረዳ ላይ ምዕራብ ኦሞ ዞን ማለት ነው። በመኒት ጎልዲያ ወረዳ ከያርጣ ከጨበራ ያርጣ የሚወስደው መንገድ 30 ኪሎ ሜትር ነው የምንሰራው። በተመሳሳይ መልኩ ከሱርማ ወረዳ ከቱልጊት የሚባል አካባቢ እስከ ካሪሞጋ የሚሄድ መንገድ ነው እኛ ያጠና ነው። ከዛ ውስጥ 20 ኪሎ ሜትር ይሰራል። በድምሩ በዘንድሮ ዓመት ከተጠናው 180 ኪሎ ሜትር ውስጥ 81 ኪሎ ሜትር ግንባታ የምናካሄድ ነው የሚሆነው እና ዛሬ የምናካሄደው እነኚህ ግንባታው ወደ ስራ ውስጥ እንገባ ለማስቻል
የፊርማ ስነ ስርዓት ውል ነው የምንገባው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቆላማ አካባቢ ኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ደረጀ በቀለ በበኩላቸው የኮንስትራክሽን ማህበራቶቹ የግንባታ ፕሮጀክቶች በጥራትና በፍጥነት የማጠናቀቅ ኃላፊነት እንዳላቸው አሳስበው ለስራው ውጤታማነት የበኩላቸውን ድርሻ እንደሚወጡም አብራርተዋል። የሚፈለገው በወቅት በጥራት ማጠናቀቅ ኃላፊነት እናንተ ጋር ሊኖር ይገባል። እኛ ጋር ደግሞ እናንተ በጠየቃችሁት ወቅት ክፍያ የመፈጸም ኃላፊነት አለብን። ይህንን ስንል በምንም አይነት መንገድ አናጓትትም። ቢበዛ ከ5 ቀን በላይ አይፈጅም። እናንተ ጥያቄ በጠየቃችሁ በ5 ቀን ውስጥ ክፍያን እንፈጽማለን። ባለሙያ ሄዶ አጣርቶ ፔመንት ሰርቲፊኬት ካቀረበልን በ6 ቀን ውስጥ ክፍያ እንፈጽማለን። እኛ በምንም አይነት መንገድ አናጓትትም ክፍያችሁን። እናንተም በምንም አይነት መንገድ ስራችሁን ማጓተት የለባችሁም። ከተፈቀደው ጊዜ ውጪ መሄድ የለባችሁም። በተፈቀደው ጊዜ ለማጠናቀቅ የተለየ ነገር ካላጋጠመን በስተቀረ በተፈቀደው ጊዜና በተጠየቀው ጊዜ ውስጥ ማጠናቀቅ ኃላፊነት ይጠይቃል። ከዚያ ባሻገር የምንሰራው አርብቶ አደር አካባቢ ራቅ ያሉ ቦታዎች ላይ ነውና አንታይም፣ ማንም ሊያየን አይችልም በሚል ጥራት የጎደለው ስራ ሊሰራ አይገባም በምንም አይነት መንገድ። ምክንያቱም ዴይሊ ክትትል ይኖረናል፣ የሱፐርቪዥን ስራዎች ይኖሩናል። ከተለያዩ ሴክተር ተቋሞች የተውጣጡ ባለሙያዎች ሱፐርቪዥን ስራ ይሰራሉ። ይሄ እናንተ ኃላፊነት ልትወስዱ ይገባል። ጥራትን በተመለከተ በወቅቱ የመፈጸምን ጉዳይ በተመለከተ ኃላፊነት መውሰድ ያለባችሁ እናንተ ናችሁ። የድሪምላንድ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ ኢንጂነር ዴቾ ደመ በበኩላቸው በስራው ወቅት የጸጥታና የነዳጅ አቅርቦት ችግር እንዳይከሰት ቢሮው በትኩረት ሊሰራ ይገባል ብለው የግንባታው ስራ ሂደት በተያዘለት ጊዜ ገደብ እንዲጠናቀቅ ርብርብ እንደሚያደርጉም አስረድተዋል። በስነ ስርዓቱ ላይ የክልሉ ቆላማ አካባቢና አርብቶ አደር ቢሮ ኃላፊ አቶ ታምሩ ቦንን ጨምሮ የዘርፉ አመራሮችና ጉዳዩ የሚመለከታቸው አካላት ተገኝተዋል። በክልሉ ከ179975 ሄክታር በላይ ማሳ በእንሰት መሸፈኑን የክልሉ ግብርና ቢሮ ገለጸ። የክልሉን ሕዝቦች የምግብ ዋስትና ከማረጋገጥ አልፎ ለቤተሰብ ከፍተኛ የገቢ ምንጭ ከሆኑ ዋና ዋና የሆርቲካልቸር ሰብሎች ውስጥ ዋነኛው እንሰት መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው ገልጸዋል። በተያዘው የበልግ አዝመራ ሽፋኑን ከፍ ለማድረግ 51 ሚሊዮን 40,883 የእንሰት ችግኞችን በማዘጋጀት ተከላ እየተካሄደ መሆኑንም አቶ ማስረሻ ጠቅሰዋል። በዚህም 20,415 ሄክታር ተጨማሪ ማሳ በእንሰት እንደሚለማም አቶ ማስረሻ አክለዋል። መረጃው ከእሳቸው የማህበራዊ ትስስር ገጽ የተወሰደ ነው። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያችሁ የቆየሁት ክፍሌ አለሙ ነኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።